እንግዲህ በሳምንት ድጋሚ ተገናኝተናል። ክብራትና ክብራን ተመልካቾች ሰርግ ያለባችሁ ልታገቡ የተዘጋጃችሁ እንዲሁም ሽምግልና ላይ ያላችሁ በአጠቃላይ በህይወት መንገድ ላይ ሆናችሁ ይህንን ዝግጅት እየተከታተላችሁ የምትገኙ ምናልባት ከዚህ ዝግጅት ብዙ ታተርፋላችሁና የአክብሮት ግብዣ እንዳለ ሆኖ ዛሬ በህግ ፍትህና መልካም አስተዳደር ፕሮግራማችን ህጉ ምን ይላል ስንል ባለሙያ ይዘን ቀርበናል። በዝግጅታችን እንግዲህ ምናልባት ዛሬ በቤተሰብ ህግ ላይ ያተኮረ ይሆናል። ከዛ በፊት ግን በባለሙያችን በደንብ ለማስተዋወቅ ያክል ጥረት አደርጋለሁ። የዛሬው ዝግጅት ርዕሳችን እንግዲህ ከቤተሰብ ህጉ በአንዱ በሆነው በተለይም በጋብቻ ላይ እና ከጋብቻ ጋር ተያይዘው በሚነሱ ጉዳዮች ላይ ይሆናል። በዚህ የቤተሰብ ህግ 75 ማለትም በ1996 ዓመተ ምህረት በአገራችን በጸደቀው ህግ መሰረት ስለ ጋብቻ እንዲሁም አጠር ሲል ደግሞ ምናልባትም ስለ ፍቺ የህግ አተረጓጎሙን ለመመልከት ጥረት እናደርጋለን። ምናልባት ባለ ጉዳያችን ወይም እንግዳችን ዛሬ ማን ነው የሚለውን ለማስተዋወቅ ያክል የዛሬ እንግዳችን እንግዲህ ወይዘሪት ሊዲያ ኪሮ ትባላለች። ምናልባትም በእድሜም በጣም ትንሽም ከመሆኗ የተነሳ ከኔም ያነሰች በመሆኗ አንቺ እያልኩ ለመጥራት እገደዳለሁ። እጅግ አድርጌ አመሰግናለሁ። እንግዲህ ከጅማ ዩኒቨርሲቲ በህግ የመጀመሪያ ዲግሪ ተመርቃለች። ከዚያም በከፋ ዞን በቢጣ ወረዳ በአቃቤ ህግነት አንድ አመት በመጀመሪያ ክፍል አገልግላለች። ከዛ በመቀጠል ወደ ዋቻ ከተማ አስተዳደር በመዛወር አሁንም ለሁለት አመት ያክል በአቃቤ ህግነት ከዚያ ያለፉትን 4 አመት የዛሬ ጨምሮ አይደለ ያለፉትን 4 አመት ደግሞ በዳኝነት አገልግሎት እየሰጠች ትገኛለች። ሊዱ ያው ዛሬ እንግዳችን ሆነሽ ስቱዲዮአችን ስለተገኘሽ በከፋ ቴሌቪዥን ድርጅት ስም እንዲሁም በዚህ ፕሮግራም አዘጋጅ እንደመሆን ይመጣል ላቅ ያለ ምስጋና ላቀርብልሽ እወዳለሁ። እንኳን ደህና መጣሽ። እኔም አመሰግናለሁ። እንኳን ደህና ቆያችሁ። እንግዲህ ዛሬ ፕሮግራማችንን ቀደም ሲል ለተመልካቾች ለማስተዋወቅ እንደሞከርኩት እንግዲህ የቤተሰብ ህግ ላይ ትንሽ ቆይታ እናደርጋለን። ምናልባት እንግዲህ ቤተሰብ የሚለው የሚመሰረተው የመጀመሪያው በጋብቻ ነውና ስለ ጋብቻ እንደው የህግ ትርጓሜው ምንድነው የሚለው ከሱን ጀምርና ከዛ ወደ ተቋማዊ ሁኔታዎቹ እንመጣለን። ጋብቻን ህግ እንዴት ያየዋል? ጋብቻ ያው በሁለት ተጋቢዎች ወይም ደግሞ በወንድና በሴቱ በጋራ ስምምነት ላይ የተመሰረተ አብሮ ለመኖር የሚደረግ ውል ነው ወይም ደግሞ ስምምነት በስምምነት አብሮ ለመኖር መስማማት ነውና ጋብቻ በጥምረት አብሮ መኖርን ያመለክታል። ያው ወደ ተቋሙ ስንመጣ እንደ አንድ ተቋም ነው ጋብቻ አንድ ተቋም ነውና ጋብቻን በተመለከተ የሁለት የባልና የሚስት ወይም ደግሞ የሴትና የወንዱ የጋራ ፍቃድ ላይ ተመሰረተ አብሮ ለመኖር መስማማትን የሚያመለክት ነገር ነው። እንግዲህ ወደ ጋብቻው ስንመጣ ያለው የህግ አተረጓጎም ነው። ከዛ በፊት ግን ለምሳሌ የሆኑ ሰዎች መጀመሪያ ይተጫጫሉ ለመጋባት ከማሰባቸው ወይም ከመጋባታቸው በፊት ጋብቻው ዴፊኒሽኑ የመጨረሻው ስምምነቱ ያለበት ነውና መተጫጨት ይቀድማል። በመተጫጨት ውስጥ የቤተ ዘመድ እንደራሴን መምረጥም መላክም ሽምግልናውም አለና እንደው እነዚህን ከህግ አንፃር እንዴት ነው እየተገለጹ የሚሄዱት የሚለውን እንመልከት። መተጫጨት ማለት ከጋብቻ በፊት የሚቀድም የእጮኝነት ጊዜ ነው። ያ የእጮኝነት ጊዜ እንደ ባህላችን የሽምግልና ጊዜ በሽምግልና ጊዜ የምንወስደው ጊዜ ነውና መተጫጨት ማለት አንድ ወንድና ሴት ወይም ደግሞ ባልና ሚስት ለወደፊት የሚሆኑ ሰዎች ለመጋባት ወይም ደግሞ ጋብቻ ለመመስረት መስማማት ማለት ነው። ስለዚህ ህጉ ይህንን የግልጽ ትርጓሜ ይሰጠዋል። ባንቀጽ የደቡብ የድሮ የቅድሞ የደቡብ ክልል አዋጅ ቁጥር 75/1996 ላይ አንቀጽ 1 ላይ የምናየው እሱን ነው። ጋብቻ ማለት በሁለት ተጋቢ ወይም ደግሞ እጮኛይቱና እጮኛው ለጋብቻ መስማማትን የሚያመለክት ነገር ነውና አንቀጽ 1 እሱን ነው ትርጓሜ የሚሰጠው። በዚህ ላይ እንግዲህ በዚህ መሃል ሽምግልና ይላካል። በሽምግልና ሂደት ውስጥ ደግሞ ምናልባት ሽምግልናው ሂደት ላይ ያለ እንዳጋጣሚ የጋብቻ ወይም ደግሞ የመተጫጨት ውሉም ልንለው እንችላለን። ውል አለው አይደለ? ውሉም ይመስላል ነው እናያለን። ግን ውሉ ሊፈርስ ይችላል አይችልም የሚለው እንመልከት። ያ ውል የሚፈርስስ ከሆነ ምንድነው የሚያስከትለው ጫና? ያው የመተጫጨት ጊዜ በመሰረቱ የጮኝነት ጊዜ አለ።
የእጮኝነት ጊዜ በውል ሊሆን ይችላል፣ በስምምነት መሆን የሚችል ነገር ነውና በሁለት አይነት መንገድ የእጮኝነት ጊዜ የውል ስምምነት ይኖራል። አንደኛው በምንድነው? በውል ወይም ደግሞ በጽሁፍ የተደረገ ውል ሊሆን ይችላል። ሁለተኛው ግን በቃል የተደረገ የእጮኝነት ጊዜ ሊሆን ይችላል። በጽሁፍ የሆነው የውል ጊዜ በሁለቱ ተጋቢዎች ወይም ደግሞ በሁለቱ እጮኛሞች መካከል በውል ያስቀመጡት በጽሁፍ ያስቀመጡት አብረን ለመኖር የእጮኝነት ጊዜ ብሎ ያስቀመጡት ሊሆን ይችላል። በቃል ወይም ደግሞ ጽሁፍ የጠፋ እንደሆነ ይሄ የእጮኝነት ጊዜ በሶስት ማስረጃዎች ፊት የተደረገ የእጮኝነት ጊዜ ሊሆን ይችላል። አሁን ላይ ህጉ በግልጽ የእጮኝነት ጊዜ በስምምነት ወይም ደግሞ በውል መሆን ይኖርበታል ብሎ ቢልም እንደ ሀገራችን ባህል ግን የእጮኝነት ጊዜ ብለን የምንለው መቼ ነው? አንድ ወንድ ለአንዲት ሴት የሽምግልና ጊዜ በሚልክበት ጊዜ ነው። ያ የሽምግልና ጊዜ የእጮኝነት ጊዜ ይባላል። ያው እንደ ባህላችን ሽማግሌ ተለምዷዊ ነው። ተለምዷዊ የሆነውን ጊዜ እጮኛው ሆነች ወይም ደግሞ ተፈቅዶ ተሰጠው የተባለ ዕለት የእጮኝነት ጊዜያቸው ይጀምራል። ሰው ይሄ የእጮኝነት ጊዜ ሊፈርስ ይችላል ወይስ አይችልም? ሊፈርስ ይችላል። ነገር ግን እንዴት ነው ሊፈርስ የሚችለው ነው። መጀመሪያ ግን ሊፈርስ ይችላል የሚለውን ከማየታችን በፊት የእጮኝነት ጊዜ እስከ ምን ያህል ጊዜ ሊቆይ ይችላል? የጊዜ ፍሬሙ መቼ ነው? ይሄ የእጮኝነት ጊዜ በውላቸው መሰረት የእጮኝነት ጊዜያችን የጋብቻ ጊዜያችን ለምሳሌ ብዙ ጊዜ በሽምግልና የሚታየው መስከረም ላይ ሽምግልና ከተላከ ጥር ላይ ጋብቻ ለመፈጸም የተስማማን ጥር የዚህ ዕለት ጋብቻው ይፈጸማል። ይሄ ስምምነት የጠፋ ዕለትሳ በሁለቱ ተጋቢዎች መካከል ይሄ የእጮኝነት ጊዜያቸው መካከል የሰርጉን ጊዜ ያልወሰኑ በሚሆኑበት ጊዜ ምን ይሆናል የሚለውን ነገር ስናይ ህጉ በግልጽ የሚያስቀምጠው የእጮኝነት ጊዜያቸው ከአንድ ዓመት የበለጠ ጊዜ መሆን የለበትም። ከአንድ ዓመት የዘለለ የእጮኝነት ጊዜ ሊኖር አይገባም። በውል ያላስቀምጥ ጥር ላይ የካቲት ላይ ምናምን ብለው ያላስቀመጡ ከሆነ ይሄ የእጮኝነት ጊዜያቸው ከአንድ ዓመት የበለጠ ጊዜ መሆን የለበትም። ወደ እጮኝነት ይፈርሳል ወይ አይፈርስም ወይ የሚለው አንደኛው እጮኛ ወይም ደግሞ አንደኛው ጋብቻን ፈላጊው አካል እምቢ ያለ እንደሆነ አልፈልግም ያለ እንደሆነ ህጉ በግልጽ የሚያስቀምጠው ነገር አለ። አንቀጽ 6 ላይ የዚህ አዋጅ ላይ አንቀጽ 6 ላይ እንደምናየው አንደኛው ወገን እምቢ ያለ ወይም ደግሞ እምቢ ለማለት የፈለገ ወይም ደግሞ ያሳየ እንደሆነ ይሄ የእጮኝነት ጊዜ ሊፈርስ ይችላል ወይም ደግሞ ውላቸው ወይም ደግሞ አብሮ የመኖር ጋብቻ ላይፈጸም ይችላል ማለት ነው። ስለዚህ የእጮኝነት ጊዜ ይፈርሳል። ነገር ግን ሲፈርስ ምን አይነት ውጤት ያስከትላል? ከዚሁ አንቀጽ ላይ ወረድ ብለን ስናይ ከዚሁ አዋጅ ላይ አዋጅ 75ን ስናይ የደቡብ የቤተሰብ ህጉን አዋጅ ቁጥር 75ን ስናይ ወረድ ብሎስ አንቀጽ 8 ላይ ስናይ ውጤቱ ምን ይመስላል የሚለውን ነገር እጮኝነት ጊዜ ከፈረሰ ወይም ደግሞ ይሄ ውል ጋብቻን ሊያስከትል የሚችለው እጮኝነት ጊዜ ከፈረሰ ያፈረሰው አካል ግን የሞራል ካሳ የመክፈል ስጦታም የተሰጠው እንደሆነ ይህንን ስጦታ የመመለስ ግዴታ ይኖርበታል። የጉዳት ካሳው አንቀጽ 8 ላይ በግልጽ እንደሚያስቀምጠው ፍርድ ቤቱ የካሳውን መጠን ለመወሰን እርትንና የአካባቢውን ሁኔታ መወሰን ይኖርበታል። በምንም አይነት ሁኔታ ግን ይሄ የእጮኝነት ጊዜ ያፈረሰው እምቢ ያለው አካል ከ10,000 የኢትዮጵያ ብር የበለጠ የሞራል ካሳ ሊከፍል አይገደድም ማለት ነው። ስለዚህ የመጨረሻው የሞራል ካሳ የሚከፈለው እምቢ ያለው አካል 10,000 ብር ሊከፍል ይችላል። ይሄ ማለት ምናልባት ለሽምግልና ለምን የወጡትንም በዛ ውስጥ ሊያካክስ ይችላል ነው ወይስ ተጨማሪ ነው የሚሆነው? ተጨማሪ ነው። የሞራል ካሳው ተጨማሪ ነው እንጂ ያኛው ራሱ የቻለ ወጪ ያለው የሽምግልናው የምናምኑን ሊያስከፍል ይችላል። ምናልባት ያልተስማማው አካል ለሽምግልና የወጣውን ለስጦታ የወጣውን ሌሎች ወጪዎች የሚወጡትን ነገሮች የመክፈል ግዴታ አለበት እምቢ ያለው አካል ማለት ነው። ሲቀጥል ደግሞ የሞራል ካሳም የመክፈል ግዴታ ይኖርበታል ማለት ነው። እዚሁ ነጥብ ላይ ሆነ ሊዱ ምናልባት ልጠይቅና እኔ ልረዳ የምፈልገው ለምሳሌ በአካባቢያችን ብዙውን ጊዜ እጮኛ በምናጭበት ጊዜ ቤተሰብ ቤዝድ አይደለም፣ በውጭ ነው የምንጨርሰው። ከዛ በተለይ አሁን ገጠሩ አካባቢ ላይ በውጭ ያልቅና በሆነ አጋጣሚ ለምሳሌ ያጫትን ልጅ የሆነ ነገር ገዝቶ ሊሰጣት ይችላል፣ ምናምን ሊያደርግ ገንዘብ ሊያወጣባት ይችላል፣ ምን ይችላል። በኋላ ላይ በአጋጣሚ አለመግባባት ቢኖር
እስከ ቤተሰብ ደግሞ ጉዳዩ ይሄዳል። ቤተሰብ ጋር ጫና ይፈጥራል። ቤትን አቃጥላለሁ፣ እንደዚህ ጉዳት አደርስብሃለሁ ብሎ የልጅቱን ቤተሰብ ለምሳሌ ነው ማነሳው። ከዛ ያ የልጅቱ ቤተሰብ ደግሞ የሌለው ያለውን ከብት ሸጦ እስከ መክፈል ይደርሳልና ይሄ ምናልባት ህግ በምን አይነት ያየዋል? ከቤተሰብ እውቅና ውጭ የሚኖሩ መተጫጨቶችን ከቤተሰብ ጋር እጮኝነትን የቤተሰብ ፍቃድ ሊኖር ይገባል። ነገር ግን እጮኝነት በመሰረቱ የሁለቱ ተጋቢዎች ፍላጎትና ፍቃድ ነው። ምክንያቱም ጋብቻ ሲመሰረት ዋናው ጋብቻንም ከሚመሰረቱት ወይም ደግሞ ጋብቻ ለመመስረት መሰረታዊው ነገር ኮንሰንት ወይም ደግሞ ፍቃድ የምንለው ነገር ነው። መፍቀድ ይኖርባቸዋል። ስለዚህ እጮኝነት ጊዜ የቤተሰብ አለመስማማት፣ የቤተሰብ መስማማት እጮኝነት ጊዜን አያቋርጥም። ነገር ግን የቤተሰብ ፍቃድ ሊጠየቅ ይችላል። አይጠየቅም ማለት አይደለም። ሊጠየቅ ይችላል፣ ሊያስፈልግ ይችላል። ግን ወደ ቤተሰብ በምንመጣበት ጊዜ ቤተሰብ ይህንን ካሳ ይህንን የጉዳት ወይም ደግሞ የወጣውን ወጪ የመክፈል ግዴታ የለበትም። በመሰረቱ እጮኝነት ጊዜ ውል በመሰረቱ በሁለት ተዋዋዮች መካከል የሚሆን ውል እንጂ ቤተሰብን የሚያካትት አይደለም። ስለዚህ ይሄ ዕዳ ወይም ይሄ የሞራል ካሳ ወደ ቤተሰብ የሚሻገር ስላልሆነ ወደ ወንጀል ይሄዳል ማለት ነው። አሁን አንድ እጮኛው ለሚስቱ ረጅም ዓመት በእኛ ሀገር ላይ አሁን ላይ የተለመደ የመጣው ነገር ምንድን ነው? 7 ዓመት 8 ዓመት 5 ዓመት በጋራ መኖር። ነገር ግን ይሄ ጊዜ የእጮኝነት ጊዜ ብቻ አይደለም። ህጉ በግልጽ ያስቀመጠው የእጮኝነት ጊዜ አይደለም። ለምሳሌ 7 ዓመት አብረው ኖሮ ግን እንደ እጮኛ አይደለም፣ እንዲሁ ዝም ብሎ አብረው መኖርን ነው። ነገር ግን እነዚህ ሰዎች እንዲሁ ነው እንጂ አብረው የኖሩት እጮኛ የሚለውን የህጉን ትርጉም ይዘው አይደለም የሚኖሩት። ስለዚህ መሰረታዊው ነገር 1 ዓመትም ሆነ 2 ዓመት የእጮኝነቱን ጊዜ መመስረት ነው፣ በውል ማስቀመጥ ነው። የግድ ቤተሰብ ጋር መሄድ ላይጠበቅ ይችላል። ግን በሁለቱ ተጋቢዎች መካከል ሁለቱ ባልና ሚስት ወይም ደግሞ ወንዱና ሴቱ መካከል በውል የተደረገ 3 ሰዎችን አስቀምጠው እኔና እሷ እኔና እሱ እጮኛሞች ነን፣ ስለዚህ ከዛሬ ቀን ጀምሮ እጮኛሞች ነን፣ ለወደፊት ጋብቻ ሊኖረን ይችላል ስለዚህ በሚል መሰረቱን አስቀምጠው የእጮኝነት ጊዜያቸውን ወይም ደግሞ እጮኛ መሆናቸውን ካስቀመጡ ህጉ እጮኛ እንደሆኑ ይገምታል። ግን አብሮ መኖር ወይም ደግሞ ለብቻ 7 ዓመት እሱ ጓደኛዬ ነው እሷ ጓደኛዬ ናት የሚለው እጮኝነትን ኤክስፕረስ ማያረግ ከሆነ ሌላ ሰው ማያውቀው የድብቅ ከሆነ ወደ እጮኝነት አይመጣም። ስለዚህ የድብቅ ከመሆኑ ይልቅ የሚስጥር ከመሆኑ ይልቅ የግልጽ ሆኖ የእጮኝነት ጊዜ ቢኖረው የተሻለ ነው። ኋላ ላይ ከሚመጡ አለመግባባቶች ለማትረፍ ህጋዊ መሆኑ በጣም አድቫንቴጅስ ነው የሚለውን እንወስዳለን። ምክንያቱም ክቡራን ተመልካቾችም በዚህ ላይ በደንብ ግልጽ የሆነ አረዳድ እንዲኖራቸው ነው። ሌላው ወደ ጋብቻው እንምጣ። ምናልባት እንግዲህ ጋብቻ ይመሰረታል፣ ምኖችን ማሟላት አለበት? በመጀመሪያ ደረጃ እንደው ዝም ተብሎ ዘው ተብሎ የሚገባም ተቋም አይደለም በነገራችን ላይ እና እንደው ብዙዎቻችን እኔ ጨምሮ እንደው አንደርስታንዲንግ የሌለን አለን እና ምንድነው መጀመሪያ መሰረታዊ ነገሮች መሟላት ያለባቸው በክራይቴሪያ ደረጃ? ጋብቻ የትኛውም ጋብቻ በነገራችን ላይ በኢትዮጵያ ህጋችን ላይ በቤተሰብ ህጋችን ላይ በግልጽ ያስቀመጠው ጋብቻ መሰረቱ ምንድነው ወይም ደግሞ ጋብቻ በምን አይነት ሁኔታ ይፈጸማል የሚለው ነው ዋናው ነገር። ጋብቻ በምን አይነት ሁኔታ ይፈጸማል ብለን ካልን አንደኛ በክብር መዝገብ ሹም ፊት የሚፈጸም ጋብቻ አለ። ሁለተኛው በሃይማኖት የሚፈጸም የጋብቻ ስርዓት አለ። ሌላው በባህላዊ መንገድ የሚፈጸም ጋብቻ አለ። እነዚህ ሁሉ ጋብቻዎች ህጉ የሚያስቀምጠው አንደኛ ጋብቻ ሲፈጸም ፍቃድ ሊኖር ይገባል። ሁለተኛ እድሜ መሰረታዊ ነገር ነው። ግን እድሜን በምንመለከት ጊዜ አንቀጽ ላይ የጋብቻ ሁኔታ ከእድሜ ጋር በተገናኘ ህጉ ያስቀመጠው ነገር አለና 18 ዓመት ሴቷም ወንዱም 18 ዓመት የሞላቸው መሆን ይኖርባቸዋል። ፍቃድ ሊኖር ይገባል። ሌላው የስጋ ዝምድና ሊኖር አይገባም። በጋብቻ መካከል የስጋ ዝምድና ሊኖር አይገባም። ስለዚህ እነዚህን ነገሮች ማሟላት ይኖርበታል፣ እድሜን፣ ፍቃድን። ሌላው ነገር ደግሞ አንቀጽ 16 ላይ በግልጽ እንደምናየው የስጋ ዝምድና ከ16 ጀምሮ ያለውን ህጉ ያስቀመጠውን በምናይበት ጊዜ የስጋ ዝምድና ሊኖር አይገባም። በጋብቻ ላይ ጋብቻ ሊኖር አይገባም። እድሜ፣ እነዚህ ነገሮች ጋብቻ እንዳይፈጸሙ የሚያደርጉ ነገሮች ናቸው። የስጋ ዝምድና
ጋብቻ ላይ ጋብቻው እንዳይፈጸም ሊያደርጉ ይችላሉ። ግን መሰረታዊ ነገር ጋብቻ ለመፈጸም ፍቃድና እድሜ ነው። እዚህ ላይ ይሄ መሰረታዊ መሟላት ያለበት ነገር ነው። አንዳንዴ ደግሞ የሚከለክሉ መሰረታዊ ስህተት ሊባሉ የሚችሉ ነገሮችም እንዳሉ ይነገራል እና እሱን አያይዘሽ ብታነሽልኝ ብዬ ነው። ቅድም ስላነሳሽ ማለት ለምሳሌ ቤተሰብ፣ ዝምድና፣ ጋብቻ ያሉ መሰል ነገሮች እንዳሉ ሁሉ በመሰረታዊ ደረጃ ተብሎ ሊከለክሉ የሚችሉ ነገሮች ስህተት ሊሆኑ የሚችሉ ነገሮች ይኖራሉና እሱን ዳሰን ብናልፍ ብዬ ነው። ጥሩ ጥያቄ ነው። ጋብቻ እንዳይፈጸም ወይም ደግሞ ጋብቻ እንዳይፈጸም የሚከለክሉ ነገሮች አንደኛው የስጋ ዝምድና ነው። የስጋ ዝምድና ካለ ወደ ላይ የሚቆጠሩና ወደ ጎን የሚቆጠሩ የስጋ ዝምድና ካለ ጋብቻ እንዳይፈጸም ይከለክላል። ሌላው ነገር ደግሞ በጋብቻ ላይ ጋብቻ እንዳለ ከታወቀ ይሄ ሁለተኛው ጋብቻ ሊፈጸም አይገባም ማለት ነው። የመጀመሪያው ጋብቻ እንዳለ የታወቀ በጋብቻ ላይ ጋብቻ በነገራችን ላይ ወንጀልም ጭምር ነው። ይሄ በጋብቻ ላይ ጋብቻ የቤተሰብ ሕጉ ብቻ ሳይሆን የሚከለክለው ወንጀሉ በራሱ የወንጀል ሕጉ ራሱ በግልጽ የሚከለክለው ነገር ነውና በጋብቻ ላይ ጋብቻ መፈጸሙን ከታወቀ ወደ ወንጀልም የሚያስገባ ነገር ነው። ነገር ግን መሰረታዊ ጋብቻ እንዳይፈጸም መሰረታዊ ስህተት አለ ብለን የምናየው ነገር ምንድነው ብለን ካልን አንደኛው ጋብቻው አሁን የእጮኝነት ጊዜ አለ አይደለ? ወደ ጋብቻ የምንሄድበት ጊዜ አለ። እሱ የመሰረታዊ ስህተት የምንለው አንዱ ሰው ሊያገባው የወሰነው ወይም ደግሞ የፈለገው ሰው ላይ በዛ ሰው ላይ መሳሳት። ለምሳሌ አበበ ሊያገባ የፈለገው አንዲት ቆንጅዬ ሴት የሚያውቃትን ሴት ሆኖ ነገር ግን በፌስቡክ በተለያየ መንገድ የሚያውቃትን ሴት ለእጮኝነት ከፈለጋት ወይም ደግሞ እጮኛው ካደረጋት በኋላ ነገር ግን እዚህ ወይም ደግሞ እንበልና በአካል ሲያያት እሱ የጠበቃት ወይም ደግሞ እሱ ያላት ሴት ሳትሆን ሌላ ሴት ብትሆንበት ይሄ ነገር በሰውየው ላይ ደግሞ በዛ ግለሰብ ላይ መሳሳት ስለሆነ ይሄኛውን ጋብቻ እንዳይፈጸም ያደርጋል። መሰረታዊ ስህተት ብለን እንላለን። ሌላው መሰረታዊ ጋብቻ እንዳይፈጸም ወይም ደግሞ ጋብቻ ከሚከለክሉ እንዳይፈጸም ማድረግ ይሄ መሰረታዊ ስህተት አለበት ብለን ካልን ጋብቻውን እንዳይፈጸም የሚያደርገው የግብረ ስጋ ግንኙነት መፈጸም የማይችል ሰው መሆኑን ካወቅን ይሄ ነገር በዚህ ጉዳይ ላይ ለጋብቻ መሰረታዊ ነገር ነው። ምክንያቱም ተፈጥሮ ስለሆነ ማለት ነው። እነዚህ ነገሮች አንደኛው ወገን ለዚህ ነገር ላይ ተፈጥሮ ፍቃደኛ ወይም ደግሞ የማይችል ሆኖ ከታየ ጋብቻ እንዳይፈጸም ማድረግ ይችላል። ሌላው ነገር ደግሞ ተመሳሳይ ጾታ ጋር ከተመሳሳይ ጾታ ጋራ የግብረ ስጋ ግንኙነት የልማድ ተግባር ያለው ሰው ከሆነ ይሄ ነገር ከታወቀ ጋብቻ መሆኑ ከተረጋገጠ ጋብቻ እንዳይፈጸም ሊያገድ ይችላል ማለት ነው። ስለዚህ ሌሎችም አሉ ጋብቻ እንዳይፈጸም መሰረታዊ ስህተት የምንላቸው አንቀጽ 23 ላይ በምንመለከት ጊዜ አንቀጽ 23 ንዑስ አንቀጽ 3 ላይ ከተጋቢዎቹ አንዱ ከተመሳሳይ ጾታ ጋር የግብረ ስጋ ግንኙነት መፈጸም ልማድ ያለው መሆኑ ባለማወቅ ምክንያት የገባ ሲሆን ምን በምንመለከት ጊዜ ከተጋቢዎቹ አንዱ የግብረ ስጋ ግንኙነት መፈጸም የማይችል መሆኑን ባለማወቅ ምክንያት የገባ ሲሆን ለሚያገባው ሰው ሊድን የማይችል ከባድ በሽታ ወይም ደግሞ ለትውልድ የሚተላለፍ ሊድን የማይችል ከባድ በሽታ እንዳለ ከታወቀ ይሄ ጋብቻ መሰረታዊ እንዳይፈጸም ያደርጋል። ማለት ለምሳሌ ጤናማ መስሎ መጀመሪያ በእጮኝነታቸው ከተዋወቁ ጊዜ ጀምሮ ጤናማ መስሎ ኋላ ላይ ወደዛ ሲገቡ እንደዚህ አይነት ህመም አለብኝ እንደዚህ አይነት ችግር አለብኝ ሊድን የማይችል በሕክምናም ሊመለስ የማይችል ከሆነ በቀጥታ እንትኑን አይፈጽምም ማለት ነው። ይሄ ብቻ ሳይሆን እዚህ ጋር ህመም የሚለው ነገር ስህተት እንዳይሆን ሌሎም በጣም የሚገርም ነው። ብዙዎቻችን እንደዚህ አይነት ግንዛቤዎች ትንሽ ያጥሩናልን ስለምን ነው እዚሁ ላይ ማንሳት የምፈልገው። ሌላው ለምሳሌ ጋብቻ የሚፈጽሙ ሰዎች ተቃውሞ ሊጋጥማቸው ይችላል ወይም መቃወም ሊመጣ ይችላል እና ምን ማለታችን ነው? ተቃውሞ የምንለው ማንስ ነው የሚቃወመው? ጋብቻን እንዳይፈጸም መቃወም የምንለው ይሄ ጋብቻ ከሌላ ሰው ነው፣ ከሶስተኛ ወገን ነው የሚመጣው። ጋብቻን መቃወም
ከተጋቢዎች የሚመጣ ጥያቄ አይደለም። በመሰረታዊ ጉዳይ ላይ ለምሳሌ ጋብቻ ሲፈጸም አባት፣ እናት ወይም ደግሞ አቃቤ ሕግ ወደ ላይ ወይም ደግሞ ወደ ጎን የሚቆጠሩ ቤተሰቦች ይሄ ጋብቻ በእድሜ ምክንያት ለምሳሌ ቅድም እድሜን ስናይ 18 ዓመት መሙላት አለበት። ነገር ግን ሕጉ ያስቀመጠው አንድ ነገር አለ። እዚህ እድሜ ላይ ስንመለከት በግልጽ እንደውም ቃል በቃል ለመናገር ያህል የእድሜን ክልል ስናይ አንቀጽ 17 ላይ ንዑስ አንቀጽ 2 ላይ በምናይበት ተደጋጋሚ ወይም ደግሞ ይሄ በአንቀጽ 17 ንዑስ አንቀጽ 1 ላይ ያለውን የጋብቻን ወይም ደግሞ እድሜን በተመለከተ የሚገልጸው ነገር አንቀጽ 2 ላይ በምንመጣ ሰዓት ላይ የምናየው ነገር አለና ከተጋቢያችሁ ወይም ከተጋቢዎቹ የአንዳቸው ወላጅ ወይም አሳዳሪ በሚያቀርቡት ጥያቄ መሰረት የፍትሐብሔር ኃላፊው ከመደበኛው የጋብቻ እድሜ ከ2 ዓመት ያልበለጠ ጊዜ በመቀነስ እንዲጋቡ ሊፈቅድላቸው ይችላል። እድሜን በተመለከተ ቅድም ሳላነሳ ስላለፍኩኝ ምናልባት 18 ዓመት ያልሞላቸው ህፃናት ወይም ደግሞ ልጆች 16 ዓመት ሆኗቸው ሊያገቡ ይችላሉ። ያ በምን አይነት ሁኔታ ሊሆን ይችላል? ቤተሰብ ወይም ደግሞ አሳዳሪው ራሱ ተጋቢው አካል ያለበትን ከባድ ችግር በመግለጽ ይሄን ጋብቻ እንዲፈቀድለት የፍትህ ቢሮውን መጠየቅ ይችላል። ነገር በፍቃድ ነው። ወደ እድሜ ክልል ስንመጣ ይሄ አሁን ጋብቻ መቃወም የሚለውን ነገር ስናነሳ እድሜ በራሱ መቃወሚያ ነው። ጋብቻው እንዳይፈጸም እድሜ መቃወሚያ ነው። እድሜው 15 ዓመት አሁን እኛ ሀገር ላይ የተለመደ ነገር ነው። በገጠሩ በአብዛኛው የገጠሩ ኢትዮጵያ ላይ እድሜያቸው ለ15 ዓመት ምናምን የሆኑ ህፃናት ለአዛውንት እድሜያቸው ለ30 ዓመት ለሆኑ ጎልማሳ ሰዎች ይዳራሉና ይሄንን የእድሜ ክልል በመቃወም ከጋብቻው 15 ቀን በፊት የፍትህ ቢሮ በጋ በመሄድ ይሄ ጋብቻ ሊፈጸም አይገባም። ከጋብቻው በፊት ነው በነገራችን ከጋብቻው በኋላ ኦልሬዲ ጋብቻው ተፈጽሟል። ይሄ በመሰረቱ ወንጀል ነው። በህግ ጥሰትም ቢሆን ጋብቻው ሊፈጸም ይችላል ባለማወቅ። ግን ይሄ ደግሞ ጋብቻው ከተፈጸመ በኋላ ዝም ብለን የምንተወው ጉዳይ አይደለም። በወንጀል የሚያስቀጣ ነው። ያላቻ ጋብቻ በወንጀል የሚያስቀጣ ነው። እድሜን ያላማከለ ጋብቻ የእድሜን ያላማከለ ማለት 30 ዓመት ለ40 ዓመት አይደለም። 15 ዓመት ያልሞላትን ወይም ደግሞ 18 ዓመት ያልሞላትን ህፃን ልጅ በጋብቻ ወይም ደግሞ ወንዱም ቢሆን በጋብቻ ላይ ቢሳተፍ እድሜን ያላማከለ ወይም ደግሞ እድሜው ያልደረሰ ሰው በመሆኑ ይሄ ጋብቻ ሊፈርስ ይገባል ወይም ደግሞ ሊፈጸም አይገባም በማለት አቃቤ ሕግ ቤተ ዘመድ ያገባኛል የሚል ማንኛውም አካል ለህግ አካል ማሳወቅ ይኖርበታል ማለት ነው። ያቺ ህፃን ወይም ያ ህፃን አንደኛ ከጤንነት አንፃር ትዳርን የመሸከም ኢቭን አእምሮ መብሰል አለበት። አእምሮ ዝግጁ መሆን አለበት። ለምሳሌ 15 ዓመት ልጅ ብታገባ ወሊድ ላይ የሚገጥማት ችግር ከፍተኛ ነው። ወንዱ እንኳን ለወሊድ ባይቸገር ሴቷ ለወሊድ ትቸገራለችና ከፍተኛ ጉዳት ሊደርስባት ይችላል። ያን ብቻ ሳይሆን አእምሮዋም ለጋብቻ ራሱን ቤተሰብን ተቋም ነው። ተቋምን ለመሸከም የተዘጋጀ ስለንቦና ያንን አትችልም በሚል ነው ህጉ የሚከለክለው። ስለዚህ ማንኛውም ሰው ራሱ ቢያመለክት አቃቤ ሕግ ሊያስቆም ይችላል ብዬ አምናለሁ። ማንኛውም ሰው አቃቤ ሕግ ብቻ ሳይሆን ማንኛውም ያገባኛል የሚል ቤተ ዘመድን ጨምሮ ይህንን ጋብቻ ሊያስቆመው ይችላል። ሌላው የስጋ ዝምድና ጋብቻን እንዳይፈጸሙ የመቃወሚያ የስጋ ዝምድና ነው። የስጋ ዝምድና ብለን ስንል አባት፣ እናት ወደ ላይና ወደ ጎን የሚቆጠሩ እህት፣ ወንድም ይሄ ጋብቻ ሊፈጸም አይገባም። ምክንያቱም የስጋ ዝምድና አለ። ይሄ ጋብቻ ላይ ወንድሟ ነው፣ እህቷ ነው፣ ያጎቷ ልጅ ነው ወይም ደግሞ ባያት አንድ ናቸው። ስለዚህ የሁለት ወንድማማች ልጆች ናቸውና ይሄ ጋብቻ ሊፈጸም አይገባም በማለት ቤተ ዘመድ የሆነው አካል ወደ ጎንም ወደ ላይም የሚቆጠሩ መቃወም ይችላሉ። ሌላው በዚሁ በቤተ ዘመድ ወይም ደግሞ በዝምድና ጋብቻ ላይ አቃቤ ሕግም ተቃውሞ ማንሳት ይችላል። ሌላው ጋብቻ ላይ ጋብቻ መቃወም የሚችሉት ራሱ ግለሰቡ ወይም ደግሞ ጋብቻው ላይ ጋብቻ የተፈጸመበት አካል ይሄ ጋብቻ ሊፈጸም አይገባም፣ ጋብቻው ቀድሞ ከኔ ጋር የነበረ ነው፣ ስለዚህ ከኔ ጋር የነበረው ጋብቻ ሳይፈርስ አዲስ ጋብቻ ሊመሰረት አይገባም በማለት አዲሱን ጋብቻ
መቃወም ይችላል ማለት ነው። ወንጀሉንም እያደረገ ጋብቻ ወንጀል እንደሆነ ሁሉ ይሄኛውን ጋብቻ ላይ ጋብቻ የሚፈጸመውን በቤተሰብ ሕጉ ካስቆመ በኋላ ወደ ወንጀሉ ሄዶ የወንጀሉን ክስ መቀጠል ይችላል ማለት ነው። እንግዲህ በከፋ ቴሌቪዥን በህግ ፍትህና መልካም አስተዳደር ዝግጅታችን ቆይታ እያደረግን የምንገኘው የህግ ባለሙያ ከሆነች ወይዘሪት ሊዲያ ኪሮ ጋር ነው። እንግዲህ በተለይም በጋብቻ በቤተሰብ ሕጉ ላይ ስለ ጋብቻ ጋር ተያይዞ ሀሳቦችን እያነሳን እንገኛለን። ፍጹም ተሾመ ፕሮግራሙን አዘጋጅቼ ያቀረብኩ ነው። በካሜራ በኩል አቤል ተስፋዬ እንዲሁም አበዛሽ በቀለ ከኛ ጋር ቆይታ አድርጋሉ። ስቱዲዮ ያሉ ሌሎች ባለሙያዎችን ሳንዘነጋ ማለት ነው። ክቡራን ተመልካቾች ወደ ሌሎች ጥያቄዎች እናልፋለን። ምናልባት ሊዲያ እንግዲህ ሌላው ልናነሳ የምንችለው ጋብቻ ሲፈጸም እንዲሁ አይደለም። የራሱ ቀደም ሲልም እንዳልሽው 3 አይነት መንገዶች አሉ። ሃይማኖታዊ ሊሆን ይችላል፣ ወይም ደግሞ በሹም ወይም በማዘጋጃ ቤትም ሊሆን ይችላል፣ ባህላዊም ሊሆን ይችላል። ግን ራሱን የቻለ ውል አለው እና ውል አይነቱ ምንድን ነው ከሚለው እንጀምር። ውል የጋብቻ ውል ማለት ምንድን ነው ነው? በጋብቻ ውል ላይ ዘሆል አሁን ጋብቻ በሃይማኖት በባህል ይሄ በክብር መዝገብ ሹም ፊት የምንለው ጋብቻ ሁሉ በውልም መሆን ይችላል ማለት ነው። ስለዚህ ውሉ ምን አይነት ውል ነው? ጋብቻ ውል ውስጥ ሴቱና ወንዱ ይሄ ነው ጋብቻችን፣ በቃ ጋብቻችን ብለው ብቻ የሚሉት ነገር ብቻ ሳይሆን ጋብቻ በንብረት ዙሪያ ላይም ያላቸውን የውል ስምምነት በግላዊ ግንኙነታቸውም ላይ በግላዊ ግንኙነታቸው ስንል መብታቸውንና ግዴታቸውን ቁልጭ ባለ መንገድ መዋዋል ይችላሉ ማለት ነው። ስለዚህ ይሄ ጋብቻ ውልን በተመለከተ ምን አይነት ይዘት ይኖረዋል የሚለውን ነገር በምናይበት ጊዜ አንቀጽ 51 ላይ በግልጽ የምናየው ነገሮች አሉና ተጋቢዎቹ ጋብቻቸው ንብረታቸውን በተመለከተ ስለሚያስከትለው ውጤት ጋብቻቸውን ከመፈጸማቸው በፊት ወይም እጅግ ቢዘገይ በሚፈጽሙበት ዕለት በውል መወሰን ይችላሉ። አንቀጽ 51 ላይ ይህንን ማየት እንችላለን። ስለዚህ ንብረታቸውን በተመለከተ ለምሳሌ የግል ሀብት ብዙ ጊዜ ቤት ወይም ደግሞ የሆነ ንብረት ሲኖረ የቤት ዕቃ ለምን ሳኔ ማትሆንም? ይሄን ነገር ማነሳው ፍቺን እየደገፍኩ አይደለም። በጣም የምቃወመው ነገር ነው። ፍቺን የምደግፈው ነገር አይደለም። ግን ይሄ ነገር ፍቺን የሚያስከትል ሆኖ ከተገኘ ግን መሰረቱ ምንድነው? የጋብቻ ውል ነው። የጋብቻ ውል በሚኖርበት ሰዓት ላይ ንብረትን በተመለከተ የሚኖራቸውን ውጤት በጋብቻ ውላቸው ላይ ማስቀመጥ ይችላሉ። ያ ምንድነው ብለን ካለ የግል ሀብታቸው የሆነውን ንብረት ለምሳሌ አንድ ሰው በጋብቻ ከመመስረቱ ወይም ደግሞ በጋብቻ ከመታሰሩ በፊት ንብረት ሊኖረው ይችላል። ቤት ሊኖረው ይችላል፣ መኪና ሊኖረው ይችላል፣ የቤት ዕቃ ሊኖረው ይችላል። ወደበር ደግሞ የሚንቀሳቀሱ ከብትም ያለ ነገር ሊኖር ይችላል እና እነዚህን ነገሮች ግን በግልጽ የግል ሀብቴ ነው ወይም ደግሞ የጋራ ሀብቴ ነው በማለት በግልጽ ማስቀመጥ ይችላል። ቤት ያለው ሰው ከሆነ በውርስ ያገኘው ለምሳሌ አሁን በውርስ የተገኘ ንብረት ከሆነ ይሄ ንብረት በውርስ ያገኘሁት ከጋብቻው በፊት ከዚህ አካል በውርስ ያገኘሁት ወይም በስጦታ ያገኘሁት በኑዛዜ ያገኘሁት ንብረት ነውና የግል ሀብቴ ነው በማለት በውሉ ላይ ማስቀመጥ ይችላል። ይሄንኑ የውርስ ንብረት ደግሞ የጋራ በማለት ማስቀመጥ ይችላል። በንብረታቸው ዙሪያ ላይ የሚኖራቸውን ውጤት የሚመሰርቱት በውል ነው ማለት ነው። ይሄ ማለት ከጋብቻቸው በፊት ወይም ደግሞ የጋብቻቸው ዕለት እጅግ ቢዘገይ ነው የሚለው ሕጉና እጅግ ቢዘገይ የጋብቻቸው ዕለት የጋብቻ ውላቸውን መፈጸም ይኖርባቸዋል ማለት ነው። ምናልባት እኛ አካባቢ ላይ አሁን በጋብቻ ወቅት በጣም ተደጋጋሚ የሚገጥመንም ነገር ስለሆነ እንደው በደንብ ክሊርሊ ተመልካቾችን በደንብ እያወቁት እንዲሄዱ ፈልጋለሁ። ለምሳሌ ስጦታ ይሰጣል በበዓል በጋብቻ ወቅት መልስ ላይ ሊሆን ይችላል ወይም ጋብቻው ዕለት እንደ ተጋቢዎቹ የጋብቻ ሁኔታ የሚወሰን የስጦታ መስጠት ፕሮግራም ይኖራል። ለምሳሌ እኔ እንኳን በቅርብ የማውቀው ጋብቻው ዕለት ቤት የተሰጣቸው ሰዎች አሉ ከነ ካርታው እና በአጋጣሚ በአመቱ ይጣላሉ እና ስጦታው ሲሰጥ በጋብቻቸው ዕለት ለሁለታችሁ መኖሪያ ይሆን ዘንድ ተብሎ ነው የተሰጠውና በእርግጥ ሪትን ዶክመንት አይደለም፣ ያው ህዝብ ፊት የተሰጠ ነገር ነውና በሂደት በአመቱ ሁለቱ ሰዎች ሲጋጩ ስጦታውን የሰጡ ሰዎች እኔ ለልጄ ነው የሰጠሁት በሚል ፍርድ ቤት ላይ ቆሙበትን ጊዜ አስታውሳለሁና
ህጉ እነዚህ ላይ ክሊር የሆነ ነገር ምንድነው? እይታው ግልጽ የሆነው እይታ ምንድነው? ህጉ ግልጽ የሆነው ነገር ምንድነው? በጋብቻ ሰዓት ላይ የሚሰጥ ስጦታ አለ። ለምሳሌ የባል ቤተሰብ ሊሆን ይችላል፣ የሚስት ቤተሰብ ሊሆን ይችላል። ይሄ እንደ ልማዳችን ከብት፣ የተለያዩ ንብረቶችን፣ ቤቶች ይሄ ቤት የጋራችሁ ነው፣ ከዚህ በኋላ በዚህ ቤት ኑሩበት። አዎ ይሄ ከብት መነሻችሁ ነው፣ በዚህ ከብት ኑሩበት። ይሄ ማለት የጋራ ሀብት ነው። ምክንያቱም በጋራ የተሰጠ ስጦታ እንጂ ለግል የተሰጠ ነገር አይደለም። ምናልባት ከማገባው ወይም ደግሞ ከባሌ ቤተሰብ ሊሆን ይችላል የተሰጠው። ይሄ ግን የተሰጠው ለእኔም ጭምር እንጂ ለባሌ ብቻ አይደለም። ስለዚህ ይሄ ሀብት ይሄ ንብረት የጋራ ሀብት እንጂ በስጦታ ወይም ደግሞ በጋብቻ ላይ የተሰጠ ስጦታ እንጂ የግል ሀብት አይደለም። ምናልባት የአግቢው ቤተሰብ የውርስ ንብረቱን ሊሆን ይችላል ለልጁ የሰጠው። ግን የውርስ ንብረቱን ግን በግልጽ ማስቀመጥ ይችላል። እንደውም በግልጽ ነው የሚለው። በግልጽ ለአግቢው ላንተ የውርስ ንብረቴ ነውና የግል ሀብት ነው ሰጥቻለሁ። ይሄ የጋብቻ ስጦታ አይደለም። ነገር ግን በጋራ ሰጥቻለሁ ኑሩበት ከተባለ ግን የጋራ ሀብት እንጂ የግል ሀብት መሆን አይችልም። ስለዚህ ህጉ ይሄንን የሚያየው ይቅርታ በግልጽ የተሰጠ ካልሆነ በስተቀር ለአንደኛው ተጋቢ ወገን በግልጽ ያልተሰጠ ከሆነ የጋራ ሀብት እንጂ የግል ሀብት መሆን አይችልም። በግልጽ የተሰጠ ነገር ከሆነ ደግሞ የግል ሀብት እንጂ የጋራ መሆን አይችልም ማለት ነው። የትኛውን ግን በተለይ ደግሞ በጽሁፍ ያለ ነገር ቢሆን ይመከራል። ለህጉ ማስረጃ ነው። ለህጉ ማስረጃ ነው። የጋብቻው ውሉ ይሄን ነው። ለምሳሌ በህዝብ ፊት የተሰጠ ግልጽ ነው። በውላቸው ላይገባ ይችላል። ለምሳሌ የቤተሰብ ስጦታ በውል ላይገባ ይችላል። ውሉ ካለቀ የምንድን ነው የመልስ ፕሮግራም ላይ ሊሆን ይችላል። ግን በህዝብ ፊት ነው የሚሰጠው። ከሶስት አይደለም ከዛም በላይ ማስረጃዎች አሉና ይሄ ንብረት የውርስ ሀብት ሆኖ ያለውን ንብረት ለልጃቸው የጋራ ሀብታችሁ ነው፣ ከዚህ በኋላ እኔ የምሰጣችሁ ነገር የለም፣ በጋራ ኑሩበት ከተባለ የግል ሀብት አይደለም፣ በጋራ የተሰጠ ነገር ነው። ነገር ግን ይሄ ንብረት ለልጄ የማወርሰው ንብረት ነውና ለልጄ ቢያገባም በወርስ ወይም ደግሞ ውርስ አድርጌ ሰጥቼዋለሁ ተብሎ ከተባለ ውርስ በኑዛዜ በነገራችን ላይ በጽሁፍ መሆን አለበት። ስለዚህ በስጦታ የተሰጠ ነገር የጋራ ሀብት እንጂ የግል ሀብት ሆኖ ሊመዘገብ ወይም ደግሞ ሊያዝ አይገባም ማለት ነው። ሌላ ጊዜ በተለይ ኑዛዜ ንብረትን በተመለከተ ሌላ ጊዜ ሰፋ ያለ እንዲህ ዝግጅት ይዘን የምንቀርብ ይሆናል። በዛ ላይ የምናነሳቸው አሉ። ምናልባት እንዳልሽው ኑዛዜ ሲሰጥ በተለይም በውልና ማስረጃ ፊትም እንዲሆን ህጉ ይፈቅዳልና ከነሱ ጋር ተያይዘው ለወደፊት የምናነሳቸው ነገሮች ይኖራሉ። ሌላው በጋብቻ በግላዊ ሁኔታ ላይ በተለይም የግላዊ ግንኙነትን በተመለከተ ውል ውስጥ ሊካተት ይችላል እና ግላዊ ሁኔታዎች ምኖች ናቸው? ምንን ያካትታል? መብትና ግዴታ ነው። አሁን መብትና ግዴታ ስንል የመከባበርና የተቻችሎ መኖርን ግዴታ መጣስ የለበትም። ህጉ እሱም በግልጽ ነው የሚያስቀምጠውና አብሮ የመኖርን ሁኔታ የሚጥስ ከሆነ ግን ውሉ ፈራሽ ነው የሚሆነው። ስለዚህ ይሄ ጋብቻ የመከባበርን ቤተሰብን ለመመስረት ግን የመብትና ግዴታ ማስቀመጥ ይችላል። ለምሳሌ እንዳይነካ የምንፈልገው መብታችን አለ፣ እንዲሆን የምንፈልገው ግዴታ አይኖር። እሱ እንግዲህ እንደ ውሉ ተዋዋይ ነው። ነገር ግን ጋብቻውን የሚቃረን ወይም ደግሞ የመከባበርንና ተቻችሎ የመኖርን ለሌላው ለሚወለደው ልጅ ለቤተሰብ እንግዲህ ጋብቻ ስንል አንድ ተቋም ጫና የሚያመጣ ከሆነ ግን ውሉ በራሱ ፈራሽ ነው የሚሆነው ማለት ነው። ትልቁና በጣም አሁን ክቡራን ተመልካቾችን በደንብ እንዲረዱ የምፈልገው ይህ ለምሳሌ እኔም ሚዜ ሆኜም በግል ወይ በጓደኞቼ የጋብቻ ስነ ስርዓት ላይም ተገኝቼ ወይ አዋዋይም ሆኜ እንደው ባህላዊ በሆነ መንገድም ውሉን የምናስቀምጥበት ቦታ ይቸግረናል እና ግማሾቻችን ለተጋቢዋ ለአግቢው ለዛችኛው ቤተሰብ ነው የምንሰጠው አንዳንድ ቅጂው እነሱ እጅ እንዲቀመጥ በተለምዶ እናደርጋለን እና ይሄ ነው የህጉ እንትን ካልሆነስ የት ነው ውሉ በመሰረቱ የሚቀመጥ? እዚሁ ላይ እንደውም ህጉን በግልጽ እንደምናየው አንቀጽ 54 ላይ የጋብቻ ውል አንድ ቅጂ በፍርድ ቤት ወይም
ወይም ደግሞ በክብር መዝገብ ሹም ቤት ይቀመጣል ይላል አንቀጽ 54ን ስናይ። ስለዚህ ወይ በፍርድ ቤት ወይ ደግሞ በክብር መዝገብ ሹም ፊት ላይ ይቀመጣል ወይም ደግሞ በማዘጋጃ ቤት የክብር መዝገብ ሹም ይመስለኛል። ስለዚህ በማዘጋጃ ቤት ይቀመጣል ወይም ደግሞ በፍርድ ቤት ሊቀመጥ ይችላል። ግን ራስ ጋር ማስቀመጡ አንደኛ ጠቃሚ አይደለም። ምክንያቱም ውል ነው። ውል እንደመሆኑ መጠን የክብር መዝገብ ሹሙ ቤት ቢቀመጥ ወይም ደግሞ ፍርድ ቤት ቢቀመጥ ለሁለቱም ተጋቢዎች መሰረታዊ ሊጠፋ ይችላል፣ ሊበላሽ ይችላል። ስለዚህ በፍርድ ቤት መቀመጡ በክብር መዝገብ ሹም ቤት መቀመጡ ለሁለቱም ተጋቢዎች በጣም ወሳኝ ነው የሚሆነው ማለት ነው። እዛው የማመጣው ለምሳሌ ፍርድ ቤት ውስጥ እየሰሰ ስለ መስጠት ምንድነው ኮንፊርሜሽን የሚኖርኝ ማረጋገጫ ምንድነው? ወይ ደግሞ በፈለኩበት ሰዓት ላይ ሄጅ ማላገኝ ቢሆን ምንድነው? እዚሁ ላይ ያስቀምጣል አንቀጽ 54 ላይ እንደውም በግልጽ ተጋቢዎቹ ወይም ከተጋቢዎቹ አንዱ ለማየት በፈለገ ጊዜ እንዲሁም ፍርድ ቤቱ ወይም ከተጋቢዎቹ አንዱ የተፈቀደላቸው ሰዎች የውሉን ሰነድ ለማየት ይችላሉ። ስለዚህ ፍርድ ቤቱን ጠይቀው በማመልከቻ ጠይቀው ይሄንን ውል ማየት ፈልጋለሁ ያለ አካል ኤኒ ታይም ፍርድ ቤቱን ጠይቆ ማየት ይችላል ማለት ነው። ሲጠየቅም በማመልከቻ የውላችን ፍርድ ቤት ሊቀመጥልን ይገባል ወይም ደግሞ በማዘጋጃ ወይም ደግሞ በክብር መዝገብ የምንለው እዛ ጋር ይቀመጥልን ብለው ማመልከት ይችላሉ ማለት ነው። ክቡራን ተመልካቾች እንግዲህ ከህግ ባለሙያ ወይም ከዳኛ ሊዲያ ኬሮ ጋር ቆይታ እያደረግን እንገኛለን። ፍጹም ተሾመ ያሰናደው ከእናንተ ጋር ቆያለሁ። በካሜራው በኩል አበዛሽ በቀለ እንዲሁም አቤል ተስፋዬ የተሻለ ምስል በጥራት ለእናንተ እንዲደርስ የበኩላቸውን አስተዋጽኦ ያደረጉ ነው። ሌሎች የስቱዲዮ ቴክኒሻኖች ደግሞ የበኩላቸውን አስተዋጽኦ አድርገው ፕሮግራሙ እናንተ ጋር እንዲደርስ ጥረት በማድረግ ላይ ይገኛሉ። እንግዲህ ሌላኛው ጥያቄ መልካም ነው ውል ያለው ነገር እንደውም ወረቀት የነከሰ ይባላል በተለምዶና ወረቀት የነከሰ ነገር ለማናችንም ይበጃል። በዚሁ ላይ ግን ውል ይታደሳል አይታደስም? እንዴትስ ነው የሚታደሰው? ይታደስም ከሆነ ውል ማደስ ሳይሆን ማሻሻል። ውል ማሻሻል የምንለው እዚሁ አንቀጻችን ላይ አንቀጽ 56 ላይ በግልጽ እንደምናየው 56 ላይ በግልጽ እንደምናየው የጋብቻን ውል ስለማሻሻል ይላል። ያው ቃል በቃል ህጉን እየተነጋገርን ነውና የጋብቻ ውል እንዲሻሻል የቤተሰብ ጥቅም የሚጠይቅ ሲሆንና ተጋቢዎቹ ሲስማሙ ውሉን በማሻሻል ፍርድ ቤቱ እንዲያጸድቅላቸው መጠየቅ ይችላሉ ማለት ነው። ቀድሞ የተዋዋልነው ውል ላይ የቤተሰቡን ጥቅም የሚጠይቅ ከሆነ ይሄ ነገር ይሄን ለምሳሌ ከ10 ዓመት ምናምን በኋላ ለምን ይሄን ነገር አናሻሽለውም? ለምን ይሄን ነገር አናደርግም ተባብሎ ምክንያቱም ቤተሰብ ነው። ከዚህ በኋላ ትልቁን ቤተሰብ ስለሆነ እየገነባን የምንሄደው አንድ ትልቅ ሀገር እየገነባን ስለሆነ የምንሄደው አብሮነታችን በቆየ ቁጥር ለምን ውላችንን አናሻሽልም? ቀድሞ የግሌ ነው የተባለ ነገር አሁን በዚህ በማሻሻያው የጋራ ይሁንልኝ የሚል ጥያቄ በኑሮ ጣም ሊቀየር ይችላል። የግሌ ነበረውን የጋራ ልናረገው እንችላለን። አብሮ የመኖራችን ነገር በጣም እየጠነከረ አብሮነታችን እየጠነከረ በሚሄድበት ሰዓት ላይ አይ እኔ ከዚህ በኋላ የግል የምለው ነገር አይኖረኝም የጋራችን ይሁን ወይም ደግሞ ለቤተሰቡ ጥቅም ይሄ ያስፈልጋል፣ ለልጆቻችን ይሄ ያስፈልጋል በማለት ውላቸውን ማሻሻል ይችላሉ። ለምሳሌ ብዙ ጊዜ እኛ ሀገር አልተለመደምና አንድ ጊዜ ጋብቻ ተመስርቶ ያኔ ውል ከነበረ ይሄ ውል አይሻሻልም። በቃ እንዳለችው ነው የሚቀመጠው ነው እድሜ ልክ ነው የጋብቻ በቃ የሚሻሻል አይመስለውም ሰውና ስለዚህ ይሄንን ውል ግን ማሻሻል ይቻላል። ህጉ በግልጽ ያስቀምጣልና ኢቭን እንኳን ውሉ እንዲሻሻልለት ፍርድ ቤቱን ጠይቆ እንዲጸድቅለት መጠየቁ ይችላሉ ማለት ነው። ከምን ጊዜውም በላይ ህጉም ስለሚፈቅድለት ዝግጁ ነው። እኛ ግን ወደዛ ሄደን የማሻሻሉ ልምዱ የለንም። ምናልባት ከዚህ ፕሮግራም ብዙ አትርፈው ረጅም ዓመት ያቆዩ ሰዎችም በተለይ አሁን አዳዲስ ንብረት ይፈራል በየጊዜውና በእርግጥ ውል ላይ ብዙ ጊዜ የማየው አለ። ለምሳሌ ከዚህ በኋላ አብረን ሰርተን የምናፈራው ንብረት ይባልና የጋራችን ነው ብሎም ያው ንብረቱን ሳይገልጹ ግን አብሮ ስለሚያፈሩት ነገር በውሉ ላይ ይቀመጣል። ምናልባት ግን ሞር ውሉ ሲሻሻል ንብረትን ቢጠቅስ ደግሞ የተሻለ ነው ብዬ አስባለሁ። እሱ ጋር ለማንሳት እንደውም ጥሩ ነገር አነሳለኝ። ለምሳሌ የጋብቻ ውላችን ላይ ከዚህ በኋላ የምናፈራው ንብረት የጋራ ነው። ሰው አሁንስ ምን ንብረት አለ?
ምክንያቱም ሳይለንትሊ ነው ያለፍነው። አሁን ያለንን ነገር ወይ ያለን አላለን ወይ የለን አላለን። ለምሳሌ የቤት ዕቃም እኮ ቀላል አልጋ ነገ ላይ ፍቺ ላይ አያምጣውና ፍቺ ላይ ስንመጣ አልጋ ክፍልፍል ውስጥ ይቆጠራል። ማንኪያ ሹኪያ ተብሎ አንድ ተብሎ ይቆጠራል። ስለዚህ ለዛ ነገር ዛሬ ዋጋ ካልሰጠን ነገ ላይ ዋጋ ብንሰጥ ዋጋ አይኖረውም ማለት ነው። ስለዚህ ፍርድ ቤቱን ማስቸገር ነው የሚሆነው። ይሄ ንብረት ነበረኝ ይሄ ንብረት ነበረኝ ሰው ከዛ በፊት የነበረውን ንብረት ግን በውላችን ላይ ብናስቀምጥ እንዲሁ ሳይለንትሊ ከዚህ በኋላ የምናፈራው ንብረት የጋራችን ነው። ኮምፕሊትሊ ስህተት ነው። ለምን የጋራችን የሆነው አሁን ላይ ምን አለ? የግላችን የሆነው አሁን ላይ ምን አለ? ውላችንን ስንዋዋል እንደዛ ነው መሆን ያለበት። ለምሳሌ አሁን ቤት በግል ሊኖር ይችላል። ቤት በግል ይኖርህና ከዚህ በኋላ የምናፈራው ንብረት የጋራችን ነው። ሰው ቤቱሳ ጥያቄው እሱ ነው። ቤቱሳ የግል ነው የጋራ ነው? ነገ ጥያቄ ምልክት ውስጥ ይገባል። መረጋገጥ መኖር ይኖርበታል። ነገ ትልቁ ጥያቄ ምንድነው? የፍርድ ቤት አከራካሪ ጉዳይ የሚሆነው ይሄ ንብረት የጋራ ነው ወይስ የግል? ስለዚህ ወደ ምን ልትሄድ ነው ማለት ነው? ወደ ማስረዳቱ ፍርድ ቤቱን የግል ስለመሆኑ ወደ ማስረዳቱ ልትሄድ ነው። ስለዚህ ያንን የማስረዳት ሸክምን ካልተወጣ የግል የሚለውን ነገር ልታጣው ትችላለህ ማለት ነው። ስለዚህ የጋራ ነው ወይስ የግል የሚለውን ነገር ግልጽ በሆነ የውል ሰነድ ላይ ይሄ ንብረት የጋራ ነው፣ ይሄ ንብረት የግል ነው፣ ቤታችን ውስጥ ያፈራ ነው፣ ይሄ ያለ ይሄ ያለ ይሄ ያለ ይሄ ደግሞ የጋራችን ነው የግላችን ነው። ብዙ ጊዜ እንደውም ሰው ኖቲስ የማያደርገው ነገር አለ። ለምሳሌ ቤት ይኖራል። ቤት ይኖርና ቤቱ የጋራችን ነው የሚል የሕግ ትርጓሜ ወይም ደግሞ የውል ይዘት ያለው ይዞ ይመጣሉ። ቤቱ የጋራችን ነው የጓሮ አትክልትሳ ሰው አያነሳም። ቤቱ የጋራችን ነው አራቱንም ድንበር ይጠቅስና ቤቱ የጋራችን ነው ይላል። ሰው ቤቱ የጋራችን ነው ከተባለ የጓሮ አትክልትሳ ቤቱ ላይ ባዶ ነው፣ ምንም አትክልት አልፈራበትም። ስለዚህ የጓሮ አትክልት ቤቱ ይሄን ያህል ይዘት ያለው መሬት ያው የመንግስት ነው። ስለዚህ መሬት የግል የጋራ መሆን አይችልም። ስለዚህ የመንግስት ነው። እዛ ላይ ያለ አትክልት ግን በሚመለከት የጋራ ነው ወይስ የግል? የጓሮንም ጭምር ማለት ነው። ስለዚህ ቤቱንም ጭምር የጋራ ነው የምንል ከሆነ የግል ከሆነ የግል የጓሮ አትክልት የጋራ ከሆነ የጋራ። ይሄንን ርዕስ ስናነሳ እንግዲህ ያለፉት ወቅቶችም በርካቶች በጋብቻ የታሰሩበት ከዚህ በኋላ ደግሞ ምናልባት ከጾም መውጣት በኋላ ብዙዎች ደግሞ ለአዲስ ጋብቻ የሚዘጋጁበትን ጊዜ ታሳቢ በማድረግ ነው። ደግሞ የሚመጣው ቀጣይ አዲስ ዓመት አለ። አዲስ ዓመት ላይ ብዙ ሰዎች የመጀመሪያው እቅዳቸው እንደየሁኔታቸው የተዘጋጁ ሰዎች ከዚህ ፕሮግራም ብዙ ነገር ግባት ያገኛሉ ብለን ተስፋም ስላደረግን ነው ዛሬ ይህንን ዝግጅት ለማዘጋጀት የመጀመሪያ ያደረግነው። ቀጣይ ደግሞ ምናልባት በህይወት አጋጣሚ አለመግባባቶች በትዳር መካከል ሊኖሩ ይችላሉ እና ደግሞም በቅርቡ በፍርድ ቤቶቻችን አካባቢ ስንሄድ በማወቅ ባለማወቅም የፍቺ መዝገቦች በጣም ተበራክተዋል እና እንደው ፍቺውን ለማስቀረት ያክል በፍቺ ወቅት የሚገጥሙ ነገሮች ምንድን ናቸው? ምን መሰረታዊ ነገሮች ሲኖሩ ነው ፍቺን ወደ አስገዳጅነት የሚወስዱት የሚሉትና ሌሎች የፍቺ ህጎችን በቀጣይ ሳምንት ደግሞ ከአንቺ ጋርም በተመሳሳይ ተመልሰን ለክቡራን ተመልካቾች ይዘን እንደምንቀርብ ተስፋ አደርጋለሁ። ክቡራትና ክቡራን እንግዲህ ዳኛ ሊዲያ ኬሮን በተመልካቾችና በፕሮግራሙ ዝግጅት ክፍል ስም እጅግ አድርጌ አመሰግናለሁ። እንግዲህ ፍጹም ተሾመ በማሰናዳት እዚያ ድርሻለሁ። በካሜራው ደግሞ አቤል ተስፋዬና አበዛሽ በቀለም በጣም የተቀላጠፈ ያማረ ምስል እንዲደርስ ጥረት አድርገዋል። ስቱዲዮ ያሉ ሌሎች ባለሙያዎችን ሳንዘነጋ ማለት ነው። በህይወት አጋጣሚ ካለንበት ከብቸኝነት ህይወት ወደ ትልቁ ተቋም ወደ ቤተሰብ ስንመሰረት ጋብቻ ስንፈጽም ልናሟላቸው ልንከተላቸው ስለሚገቡ ጉዳዮች በርከት ያለ ሀሳብን ከህግ አንጻር ስናይ ቆይተናል። ይህ ደግሞ የተጠናከረና ያማረ ትዳር እንዲኖረን መሰረት የሚያስር በመሆኑ ልንከተለው ይገባል። በተለይ የቤተሰብ ህጉን ማናችንም በያለንበት ገዝተንም በሚሸጥምበት አካባቢ ገዝተንም በማንበብ የተሻለ ነገር እንዲኖረን ጥረት ብናደርግ ህይወታችን ጥሩ መስመር እንዲይዝ የበኩላችን አስተዋጽኦ እናደርጋለን የሚል እምነት አለኝ። እንግዳችን እጅግ አድርጌ አመሰግናለሁ።
በእርግጠኛነት ተመልካቾች ብዙ ነገር አትርፈዋል ብዬ አስባለሁ። ሳምንት በሌላ በተለይም ከፍቺ ጋር በተያያዘ ሌሎች ሀሳቦችን ይዘን እንቀርባለን። ስለመጣሽ በድጋሚ አመሰግናለሁ።